ኢርሐሙ አህለል አርዲ በምድር ላይ ላለ ባጠቃላይ እዘኑዋል። በምድር ላይ ላለ ባጠቃላይ ለሰው ልጅ ባጠቃላይ አልተለየም፣ ማንን አልተባለም። ለሁሉም ፍጥረታት እዘኑ። የርሐሙኩም መን ፊስ ሰማ ሰማይ ያለው ጌታችሁ አላህ ያዝንላችኋል። ፈቃል የብነ ዐውፍ አንተ የዐውፍ ልጅ ወይ ኢነሃ ረሕማ እች እኮ እዝነት ናት። ثم أتبعها بأخرى وقال إن العين تدمع والقلب يحزن ولا نقول إلا ما يرضى ربنا وإنا بفراقك يا إبراهيم لمحزونون اللهم ارحمني ومحمدا ولا ترحم معنا أحدا الله وي أننا محمد مار أن يوتماننا من دات مرا يدبدوت يالوتين نبي صلى الله عليه وسلم من أمتون لقد تهجست واسعا من لو صفيونا الأبركو مجده جدلا فروح الفاتحة. بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓንሁ ወተዓላ እዝነት ጥበቃ አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። አረ እንተዛዘን በሚል ርዕስ ዛሬ ቆይታ እናደርጋለን። አሁን ላይ መተዛዘን፣ መተሳሰብ፣ አንዱ ለአንዱ መጨነቅ ያለንበት ወቅት ላይ ነው ያለን። አንዱ ለአንዱ እንዲያዝን፣ አንዱ ለአንዱ እንዲጨነቅ በጣም አስፈላጊ ወቅት ላይ ነው ያለን። እንደምታውቁት ሰው ከሰውነት ወጥቶ አውሬ ሆኗል። ጭካኔ ያሳየን፣ መተዛዘን ጠፍቶ መበላላት ሆኗል። ለትንሽ ዱንያ እንትን የሰው ህይወት ሲያጠፋ ታየዋል። ብዙ በላዎች እየመጡ ነው። በላ ምንም ጊዜ በእኛ ወንጀል ነው የሚመጣው። ነገር ግን የአላህ እዝነት እኛ ጋር እንዲመጣ እኛው እንተዛዘን። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን ኢርሐሙ ቱርሐሙ እዘኑ ይታዘንላችኋል፣ ወግፊሩ ይግፈር ለኩም ምህረት አድርጉ ምህረት ይደረግላችኋል። ስታዝኑ ይታዘንላችኋል፣ ምህረት አድርጉ ምህረት ይደረግላችኋል። እዝነት የአንድ ሙስሊም መገለጫው ባህሪ ሊሆን ይገባል። የኛ መለያችን ይሄ ነው። ረሱል ዐለይሂ ሰላቱ ወሰላም አላህ የገለጻቸውን በዚህ ነው። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፉን ረሂም ብሎ አላህ እጅግ አዛኝ ሩህሩህ ነቢይ መሆናቸውን አላህ የገለጻቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም ብሎ አላህ በዚህ የሰየማቸው ነቢዩ ረሕማ የእዝነት ነቢይ። ኢስላምም ዲኑም ራሱ ዲኑ ረሕማ ዲኑል ዐድል የፍትህ የእዝነት ዲን ነው ኢስላም። ዛሬ በጣም በሚያሳፍር ሁኔታ ሰው ሰውን ሲበላ እያለ አንዳንድ ዜናዎች ሰሞኑ ስንሰማ ለአንድ ሞባይል ለ11 የገደሉት ወንድማችንን የአዲስ አበባ ፖሊስ ዜናውን ነግሮናል አይደል? ጭካኔ ያ መተዛዘናችን የጠፋ እንዴት ሰው ለማይረባ እንኳን ለማይረባ አይደል ሐቁን ላልሆነ ለሚረባ ነገርም የሰውን ሐቅ ሊነካ እንደማይገባ ነው ኢስላም ያስተማረ። አላህ ይዘንልን፣ አላህ ምህረቱን አላህ ይለግሰን። አዝኖ ከሚታዘንላቸው ሰዎች አላህ ያድርገን። ረሱል ዐለይሂ ሰላቱ ወሰላም ይህ እዝነት እሳቸው ላይ እጅጉን በጣም በብዛት ይታይ ነበር። አላህ ስብሓነሁ ወተዓላ እዚች ዱንያ ላይ እንድንኖር ሲያደርገን በሰጠን አንድ እዝነት ብቻ። 100 እዝነቶቹ 100 ናቸው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። 99ን አስቀምጦታል። አንዷን ክፍል ብቻ ወደ ዱንያ አውርዷታል።
በዚህም የተነሳ የዓለም ህዝብ ይተናነሳል፣ ይተዛዘናል። እንስሳ ሳትቀር ከምታጠባት ልጇር እንዳትረግጣት እግሯን ከፍ ታደርጋለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንድ እዝነት ነው። ነገ የውመል ቂያማ አንዷን እዝነት ከ99 ጋር ደባልቆ ለሱ ባሪያዎቹ ያንበሻብሻቸዋል። አርራህማን ራሂም ስንል አርራህማን ሲል አዛኝነቱ ለሁሉም ነው፣ ለሁሉም ፍጥረታት። አርራሂም የሚለው ግን ወካነ ቢልሙእሚኒነ ረሂማ እንዳለው ለአማኞች ብቻ ነገ ጀነት ውስጥ የሚያዘጋጀው የሚሰጠው ስጦታ ነው። ስለዚህም ዛሬ ቆይታችን ስለ እዝነት ይሆናል። ረሱል ዓለይሂ ሰላቱ ወሰላም ምድር ላይ የአላህ እዝነት እንዲመጣልን ከሰማይ በኩል ከሱ በኩል የሱ እዝነት እንዲመጣልን ምድር ላይ እንድናዝን የአላህ መልእክተኛ አዘዙ። ኢርሐሙ አራሒሙን አዛኞች አሉ። የርሐሙሁ ራሕማን አዛኙ ያዝንላቸዋል። ኢርሐሙ አህለል አርዲ በምድር ላይ ላለ በአጠቃላይ እዘነዋል። በምድር ላይ ላለ በአጠቃላይ ለሰው ልጅ በአጠቃላይ አልተለየም፣ ማንን አልተባለም። ለሁሉም ፍጥረታት እዘኑ። የርሐሙኩም መን ፊ ሰማ ሰማይ ያለው ጌታችሁ አላህ ያዝንላችኋል። ሰማይ ያለው ጌታችሁ አላህ ያዝንላችኋል። እናንተ ስታዝኑ ይታዘንላችኋል። እኛ ለሰው ስናዝን እዝነታችን ያልተሟላ ሊሆን ይችላል። አላህ ስለኛ ሲያዝን ጎደሎ ነገር አለው? ወላሂ የተሟላ ነው። ይህም እዝነት ረሱል ዓለይሂ ሰላቱ ወሰላም በሳቸው ላይ በተለያየ አጋጣሚ ተከስተዋል። በአንድ ወቅት የነቢዩ ዓለይሂ ሰላቱ ወሰላም ልጅ ኢብራሂም ሊሞት ሲል ረሱል ዓለይሂ ሰላቱ ወሰላም የሱ ቤት ገቡ። እሱ ያለበት ቤት ላይ ገቡና ወሁወ የጁዱ ቢነፍሲሂ እንደው ነፍሱ ግቢ ውጪ እያለ በጣም በቃ መጨረሻ ላይ ጭንቀት ላይ ሆኖ ሲያዩት ፈጀዐለት አይና ረሱሊላሂ ሰለላሁ ዐለይሂ ወሰለም ተዝሪፋን ነቢዩ ዓለይሂ ሰላቱ ወሰላም አይኖች ማንባት ጀመሩ። ፈቃለ ለሁ አብዱራሕማን ብኑ ዐውፍ አብዱራሕማን ብኑ ዐውፍ የሚባሉት ታላቁ ሰሓቢይ ረዲየላሁ ዐንሁ ወአንተ ያ ረሱለላህ አንቱም የአላህ መልእክተኛ እርሶም ያለቅሳሉ አይነት ነገር አላቸው። ፈቃል የብነ ዐውፍ አንተ የዐውፍ ልጅ ወይ ኢነሃ ረሕማ እች እኮ እዝነት ናት። ثم أتبعها بأخرى وقال إن العين تدمع والقلب يحزن ولا نقول إلا ما يرضى ربنا وإنا بفراقك يا إبراهيم لمحزونون رواه البخاري ومسلم نبي صلى الله عليه وسلم እች እዝነት አሉና አይን ታለቅሳለች፣ ልብ ያዝናል። እንደዚሁም በጌታችን ላይ የማይወደውን ሌሎች መጥፎ ቃላት አንናገርም። እኛ ግን ኢብራሂም ከኛ በመለየቱ አዝነናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው ሲሞትም ባህን ማውረድህ እዝነት መግለጽህን አይደለም ኢስላም የከለከለው። ይህም የእዝነት ምልክት ነው፣ አዛኝነትን የምታሳይበት ነው። ነገር ግን ሌላ ዋይታ አላህ ማይወደውን መጥፎ ነገርን ከሆነ ግን ከባድ ነው፣ ያንን የከለከለው። ረሱል ዓለይሂ ሰላቱ ወሰላም በአንድ ወቅትም የዘይነብ ልጅም እንደዚሁ ሲሞት ነብዩ ሰለላሁ ዐለይሂ ወሰለም እዝነታቸውን አሳዩ። የዘይነብ ልጅ የሞተ ጊዜ ማለት ሊሞት ሲል ዘይነብ አስጠራች። ረሱል ሰለላሁ ዐለይሂ ወሰለም በይ ሒሳብ አድርጊ፣ ከአላህ ጋር ትተሳሰብ፣ አላህ የፈለገውን በፈለገው ቀጠሮ ይወስዳል አላት። ምላ እንዲመጡ ብላ ወላሂ እንድትመጣ ብላ አዘዘች። ነብዩ መጡ። ብዙ ሰሃቦች ተሰባስበው መጡ። ከዛ በኋላ ልክ ወነፍሱሁ ተተቃቀው ነፍስ ግቢ አይ ጠርጠሪብ በቃ ለመውጣት ትጨናነቃለች ነፍሱ። ፈፋደት አይናሁ ነቢዩ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ ነው፣ አይናቸው አነባ። ፈቃለ ሰዓድ የሚባለው ሰሓቢ ያ ረሱለላህ ማ ሃዛ ይሄ ምንድን ነው? ሰብር አያደርጉም እንዲህ አይነት ነገር ይሄ ምንድን ነው አላቸው። ፈቃል ሃዚሂ ረሕመቱን እችማ እዝነት ናት። ጀዐለ ላሁ ፊ ቁሉብ ዒባዲህ አላህ በባሪያዎቹ ልብ ላይ ቀልብ ላይ ያደረጋት። ወኢነማ የርሐሙ ላሁ ሚን ዒባዲህ አሩሐማ አላህ ከባሪያዎቹ እኮ የሚያዝንላቸው አዛኞችን። የነቢዩ እዝነት በጣም የሚገርመው ልንገራቸው። በአንድ ወቅት አንድች የቁርአን አንቀጽ ይቀራሉ። ያንን አንቀጽ እየደጋገሙ አነበቡት። ሱረቱ
ማኢዳ ላይ ያለውን አንቀጽ በማንበብ ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዐምር ሲናገሩ ረዲየላሁ ዐንሁማ ተላ ቀውሊላሂ ዐዘ ወጀል ፊ ኢብራሂም ረቢ ኢነሁነ አድለልነ ከሲረን ሚነናስ ፈመን ኢተበዐኒ ፈኢነሁ ሚኒ አልአያ። ይህን አነበቡ። ጌታዬ ወይ እነዚህ ሰው ብዙ ሰውን አጥምመዋሉ፣ አሳስተዋሉ፣ እኔን የተከተለኝ ከኔ ነው፣ እኔን ያመፀኝ ደግሞ አንተ አዛኝ ሩህሩህ ነህ የሚለውን የቁርአን አንቀጽ አነበቡ። ከዛም ቀጠሉና ወቀውለ ዒሳ ዓለይሂ ሰላም ኢን ቱዐዚብሁም ፈኢነሁም ዒባዱክ፣ ብትቀጣቸው ባሪያዎችህ ናቸው፣ ወኢን ተግፊር ለሁም፣ ብታዝንላቸው ፈኢነከ አንተል ዐዚዙል ሐኪም፣ አንተ አሸናፊ ጥበበኛ የሆንክ ጌታን የሚለውን የቁርአን አንቀጽ አነበቡና ፈረፋ የደይሂ እጃቸውን ከፍ አድርገው ነቢዩ ሰለላሁ ዐለይሂ ወሰለም ወቃል አላሁመ ኡመቲ አላሁመ ኡመቲ አላሁመ ኡመቲ፣ አላህ ወይ የኡመቶቼን ጉዳይ አደራ፣ የኡመቶቼን ጉዳይ አደራ። ማልቀስ ጀመሩ። ወበካ ማልቀስ ጀመሩ። ፈቃለ አላሁ ዐዘ ወጀል አላህ አለ ያ ጅብሪል አንተ ጅብሪል ወይ ኢዝሃብ ኢላ ሙሐመድ፣ ወደ ሙሐመድ ሂድ፣ ወረቡከ አዕለም፣ ጌታህ ያውቃል፣ ፈሰልሁ ማ ዩብኪክ፣ ጠይቀው ምንድን ነው የሚያስለቅስ በለው። ፈአታሁ ጅብሪል ዓለይሂ ሰላም ፈሰዐለሁ ፈአኽበረሁ ረሱሉላሂ ሰለላሁ ዐለይሂ ወሰለም ቢማ ቃል፣ ነቢዩ ሰለላሁ ዐለይሂ ወሰለም የተከሰተውን ያለውን ያጋጠማቸው ሁኔታውን አላህ እያወቀ ለጅብሪል ነገሩት። ጅብሪል ለአላህ መልእክት ሊያደርስ ነው። አላህ ያውቃል ያንን ነገር። ወሁወ አዕለም፣ አላህ እያወቀ ነው የሚጠይቀው። ፈቃለ አላህ አለ ያ ጅብሪል አንተ ጅብሪል ወይ ኢዝሃብ ኢላ ሙሐመድ፣ ወደ ሙሐመድ ሂድ፣ ፈቁል በለው ኢና ሰኑርዲከ ፊ ኡመቲክ፣ እኛ በኡመቶችህ ላይ እናስደስትሃለን፣ ወላ ነሱኡከ፣ እንደ አናስከፋህም፣ አናሳዝንህም፣ እናስደስትሃለን። ረሱሉን ዓለይሂ ሰላቱ ወሰላም መንገዳቸውን ከተከተልን፣ ትእዛዛቸውን ከተቀበልን፣ እምነታቸውን ይዘን ከሄድን አላህ ያስደስተናል። ጎዳናቸውን ከለቀቅን አደጋ ነው። ስለዚህም እዝነት የረሱል ዓለይሂ ሰላቱ ወሰላም መገለጫ ነው። ወደኛ እንመጣለን፣ ግን እስቲ ነብዩ እዝነታቸው የሰፋ ነው። ረሱል ሰለላሁ ዐለይሂ ወሰለም አላዋቂ ሰው ሲሳሳትና አዋቂ ሰው ሲሳሳት አንድ አይነት አመለካከት የላቸው። በአንድ ወቅት ጃአ አረቢዩን ይላል አነስ ረዲየላሁ ዐንሁ ሲናገሩ፣ አንድ አረቢይ መጣ። ፈባለ ፊ ጣኢፈቲል መስጂድ፣ በመስጂዱ የሆነች አንድ ጎን ላይ ሄዶ ሰገደ። ማን ነው? ሸና። ፈዘጀረሁ ናስ፣ ሰዎች ያን የከበቡት ሊወጡበት ሊያጨናነቁት እንዴት ብለው ሁሉም ጮሁበት፣ ተነሱበት። ፈነሃሁም ነቢዩ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ከለከሏቸው፣ ተውታሉ። ፈለማ ቀዳ በውለሁ፣ ሽንቱን ሸንቶ የጨረሰ ጊዜ አመረ ነቢዩ ሰለላሁ ዐለይሂ ወሰለም ቢዘኑቢን ሚን ማኢን ኡህሪቀ ዐለይህ፣ አንዲች ባልዲዋ ነገር አምጡና ድፉበታል ነጃሳው እንዲጠፋ። ሁለት ተውታሉ። ሒክማ ጥበብ አያችሁ። ሲመቱት እዛዛ ቢሮጥ ምን ሊሆን ነው? የሚነጀሰው ቦታ ብዙ ሊሆን ነው አይደል? ስለዚህ አንድ ቦታ ይታወቅ። እዝነታቸውን ማሳብ ተውታል፣ ይጨርስ። ከዛ ውሃ አምጡና ድፉበት፣ ነጃሳም እንዴት እንደሚጠፋ ፊቅህ ሆነም አስተማሩ። ይሄ አዕራቢይ ነቢዩ ሰለላሁ ዐለይሂ ወሰለም ጠርተውት፣ ይሄ እኮ መስጊድ ነው አላህን የምንዘክርበት ቁርአን የሚቀራበት፣ ለዚህ ቦታ እኮ አይደለም የተገነባው፣ የሽንት ቦታ አይደለም ብለው መከሩት። ውዱ አደረገና ሰገደና አዕራቢዩ ቀጠለ፣ አላሁመ እርሐምኒ ወሙሐመደን ወላ ተርሐም መዐና አሐደን፣ አላህ ወይ እኔና ሙሐመድን ማር፣ ከእኛ ውጭ ማንንም እንዳትምራል። ሊደበድቡት ያሉትን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አሁንም ለቀድ ተሐጀስተ ዋሲዐን፣ ምን ነው ሰፊውን አልጠበብከው። አቡበከር፣ ዑመር፣ ሌሎቹ ሰሓቦች ቢማሩ አንተን ምን ሊጎዳል? አንዳንድ ሰው አለ በቃ እኔ ብቻ። የአላህ እዝነት ሰፊ፣ ኢኒ ረሕመቲ ሰበቀት ገደቢ፣ የኔ እዝነቴ ቁጣዬን አሸንፋለች ብሎ ነው አላህ የተናገረው። ነቢዩ ሰለላሁ ዐለይሂ ወሰለም ለሴቶች የነበራቸው እዝነት በሚገርም ሁኔታ እንዴት እንደሚረዱ ምን ይላሉ? ረሱል ዓለይሂ ሰላቱ ወሰላም ኢኒ ለአድኹሉ ፊ ሰላቲ ኡሪዱ ኢጣለትሃ፣ እንደው እሷን ማርዘሟን እፈልጋለሁ ሰላት ውስጥ ገብቼ። ፈአስመዑ ቡካዕ ሰቢይ፣ የህፃን ድምፅን ሰማና ፈኡኸፊፉ አጠር አጠር አድርጓለሁ
ለምን ሚን ሽደቲ እንደው እናትየውን ያለባትን ችግር ጭንቀት እሷ ላይ በረታን ልጇ ሲያለቅስባት ሌላ እንትን ውስጥ ትገባለች ብዬ ሰላቱን አሳጥረዋለሁ። እናትየው እንዳትጨነቅ። ህፃናት ሲያለቅሳሉ አንዳንድ ሰው አለ መስጊድ ህፃናት ሲመጣ በጣም ይቆጣ። ይሄ መሆን የለበትም። ህፃናት እድሜያቸው በተለይ ደግሞ ነቃ ባሉበት ሰዓት ሽንት መቆጣጠር በሚችሉበት ሰዓት ላይ መስጊድን በዛ ሰዓት ካልተለማመዱት መቼ ሊለማመዱ ነው? ዛሬ ያባረርናቸው ህፃናት ነገ ለማምጣት ይከብዳል። መስጊድ በር ላይ የህፃናት ድምፅ ከጠፋ ልንፈራ ይገባል። ህፃናት አይተው እንዴ የዘይነብ ልጅ እኮ ነብዩ ላይ እኮ ተሰቅላባቸዋል። ሱጁድ ሲያደርጉ አረዘሙት። ምን ነው ሲሏቸው ረዘሙ ሲሏቸው አይ ልጄ ሀጇን ትጨርስ ብዬ ነው። ኹጥባ እያደረጉ ሐሰን ወይ ሁሴን መጡ። ሊወርቁ ሲሉ አቋርጠው ያዟቸው። ኢነማ አምዋሉኩም ወአውላዱኩም ፊትና ያለው አላህ እውነት ነው። አዎ ፈተናዎች ናቸው፣ እኛ የምንፈተንባቸው ናቸው። ነገር ግን መስጊድ መግባታቸው የመስጊድ ብርሃን ናቸው፣ የሚጠናከሩበት ወይም መስጊድ እንዲለማመዱ ማድረግ ነው። የመስጊድ ጠረን ሽታውን ይወቁት፣ የመስጊድ ናፍቆቱን በልጅነታቸው ይለማመዱት። የደረሰ ልጅ ዘና መስጊድ እንዲለማመድ አድርገው። ዛሬ ፈሳድ ቦታ ይዞ ይሄዳል እኮ ሰው ልጅ ለፈሳድ እንኳን አይደል መስጊድ ይዘይድ ይህን ለማመድ አደቡን ብቻ ማስተማር አጠገብ አድርገው እንዳይሮጥ ምናምን ብቻ ምክር ሰጥተው ማምጣት መሞከር ነው። አቡበከር አዛኝ ነበሩ። ቢላል ኢብኑ ረባህ እንደዛ ሲሰቃይ ያ ሁሉ መከራ ሲፈራረቅበት አቡበከር ልባቸው አዘነና በውድ ዋጋ ገዝተው ቢላልን ነፃ ወጡት።